ዋጋ ቢስ ነኝ እንዴት ይባላል? ይሄ ሁሉ ዋጋ ወጥቶብህ ዓለም ዘላለሟን ብትኖር ያንተን ቅንጣት ታክል ዋጋ አታወጣ። ያለፈውን ጊዜያችሁ፣ የፈረሰው ቤታችሁ፣ ያዘመመው ጎጆአችሁ ትላንትን ብቻ እንዳታስቡ። ትላንትን ብቻ ካሰባችሁ በጭንቀት ትኖራላችሁ። ኃጢአት ነው በደሙ አንጽቷል። መቃብር ነው መቃብርን ሽሯል። በደልና ኃጢአት ነው እንዳለላ አንጽቷል። ደዌ ነው ሽባነት ነው ተርትሯል። እግዚአብሔር በላይ የሚሆን ምን ችግር አይተ ነው አንተ ራስህን ችግር ያደረግከው? ነገን ለሚያመጣው አምላክ ተውት። ትላንት ያሳለፋችሁትን አምላክ አመስግኑት። ነገን በፍርሃትና በስጋት ካያችሁ አሁንም ጭንቀት ውስጥ ትኖራላችሁ። የዓለም ፍቅር ወረት ያለበት ነው። ሲሞቅ ይቀዘቅዛል፣ ሲቀዘቅዝ ደግሞ ሞቀ ይሆናል። ሲኖረው ይወዳል፣ ከሌለው ይከዳል። እንዳየሩ ጸባይ ይቀያየራል። ወሬት የሌለበት አፍቃሪ ከጌታችን በቀር ከየት ይገኛል? ሃይማኖት የሚባል ሀብት አለ፣ አንተ ገንዘብ ላይ አተኮርክ እንጂ። ባለጸጋ አምላክ አለ፣ አንተ ሌላ ባለጸግነት ወደድክ እንጂ። ይሄንን ሀብትህን ነው የሚያሳጣ፣ መንግስት እግዚአብሔርን ነው የሚወስድብህ። ሁሉን እችላለሁ ማለት እንድትችሉ ወደ ብርሃናት ጌታ ዘወር በሉ። እጆቹን ወደ ዘረጋው አምላክ ኑና ታቀፉ። እሱ ከናንተ ጋር ከሆነ የሚቃወማችሁ አይኖርምና ወደ እግዚአብሔር ኑ። ለምን ራሳችንን በመጥላት እንኖራለን? የሚያፈቅረን እያለ ራሳችንን እንጠላለን። ስለኛ ፍቅር የተሰቀለ እያለ እኛ በራሳችን ጥላቻ እንሰቀላለን። የሞተልን አምላክ እያለ እኛ ራሳችንን እንገላለን። ዘውትር እጆቼን ወደ እናንተ ዘርግቻለሁ ያለ የእግዚአብሔር የምህረት እጅ፣ የእግዚአብሔር የፍቅር እጅ አይታየም? በወደደ አምላክ የምትኖረው ኑሮ ይኑርህ እንዴ። ስለ እናቴ ብዬ ልኑርላት የለ እንዴ እህቴ? ስለ አባቴ ብዬ ልኑርለት ትሉ የለ እንዴ? ስለ ጌታዬ ብዬ ልኑር የምትሉት መቼ ነው ወጣቶች? ብዙ ጊዜ ከወጣቶች ደግሞም ከአዋቂዎች የሚሰማ ቃል አለ። እኔ የኔ የሚለኝ ሰው የሌለኝ ነኝ፣ እኔም የኔ የምለው ሰው የሌለኝ ባዶ ነኝ ስንል እንሰማለን። በዚህ ዘመን የብቸኝነት ስሜት ይሰማናል። በርካታ ጥያቄዎችም እንጠይቃለን። ግን አንድ ጥርት ያለ እውነት አለ። እግዚአብሔር ያውቀዋል። ድካማችንን ስለቀመሰ ሊራራልን የሚችል ሊቀ ካህናት አለ ይላል ቅዱስ ጳውሎስ። ድካምህን ስለሚያውቀው ይራራልሃል። ብቸኝነትን ስለቀመሰ ብቸኝነትን ያውቀዋል። መገፋትን ስለለመደ መገፋትን ተለማምዶታል፣ ያውቀዋል። ለዚህ ነው አትፍራ የሚለ። እግዚአብሔር እንዲህ ይልሃል፣ በዘላለም ፍቅር ወድጄሃለሁ ይልሃል። ምናልባት መለወጥ የጸባይ መቀያየር ያለባቸው ወላጆችም ጭምር ሳይቀር ፍቅራቸውን ቀንሰው ይሆናል። መለወጥ የሌለበት ያውነት ያለው እግዚአብሔር ግን በዘላለም ፍቅር ወድጄሃለሁ ይላል። ኖረህ አልኖረህ፣ ሰልካካ ሆንክ ፉንጋ፣ ኪስ ሞላ ጎደለ፣ አልጋ ላይ ተጣበቅ ቆምክ፣ በዘላለም ፍቅር ወድጄሃለሁ ይልሃል። የዓለም ፍቅር ወረት ያለበት ነው። ሲሞቅ ይቀዘቅዛል፣ ሲቀዘቅዝ ደግሞ ሞቀ ይሆናል። ሲኖረው ይወዳል፣ ከሌለው ይከዳል። እንዳየሩ ጸባይ ይቀያየራል። ወሬት የሌለበት አፍቃሪ ከጌታችን በቀር ከየት ይገኛል? ኃጢአት በበዛባት የእግዚአብሔር ጸጋ ክንፎቹን ዘርግቶ የሚፈልገን እኛን አይደለም። የሚያፈቅረን እያለ ራሳችንን እንጠላለን። ስለኛ ፍቅር የተሰቀለ እያለ እኛ በራሳችን ጥላቻ እንሰቀላለን። የሞተልን አምላክ እያለ እኛ ራሳችንን እንገላለን። የተወደዳችሁ ኦርቶዶክሳውያን፣ ሕይወቱን ላንተ የሰጠና የገበረ አፍቃሪ አምላክ እያለ ወጣትነትህን ለሰይጣን እስከ መቼ ትገብራለህ? በራሳችሁ ላይ የምትነሳሱ ብርቱ ጨካኝ ሽፍታ ለምን ትሆናላችሁ? ብዙዎች በራሳቸው ላይ ማይራሩ ጨካኝ አውሬዎች ሆነው ራሳቸውን ሲገሉ እንሰማለን። እባብን ሲነድፍ፣ እባብ ራሱን ነድፎ ሲገል ብዙ አልታየም። እንዴት ይሄ ይሆናል? በወደደ አምላክ የምትኖረው ኑሮ ይኑርህ እንዴ። ስለ እናቴ ብዬ ልኑርላት የለ እንዴ እህቴ? ስለ አባቴ ብዬ ልኑርለት ትሉ የለ እንዴ? ራሳቸውን ዋጋ ቢስ እንደሆኑ አድርገው ቆጥረው እኔ እኮ ዋጋ የለኝ፣ እኔ እኮ ዋጋ ቢስ ነኝ ሲሉም ይሰማል። እስካሁን ዋጋችሁን አታውቁትም። ዋጋችሁ ከወርቅ በላይ ነው። ዋጋችሁ ከእንቁ በላይ ነው። ዋጋችሁ ከገንዘብ በላይ ነው። ዋጋችሁ ከዚህ ዓለም በላይ ነው። አንተ በዚህ ዓለም ላይ ዋጋ የማይወጣልህ ውድ ሰው ነህ። ዋጋ የካልክ ዋጋ ክርስቶስ ነው የሚሆነው። የተወደዳችሁ ኦርቶዶክሳውያን፣ ዋጋችሁን አላወቃችሁትም እንጂ እኮ ዋጋ ተለጥፎባችኋል። ዋጋህን አላየኸውም እንጂ ዋጋ ካንተ ጋር ተንጠልጥሏል። ዋጋ እኮ መስቀል። ዋጋ ቢስ ነኝ እንዴት ይባላል? ይሄ ሁሉ ዋጋ ወጥቶብህ ዓለም ዘላለሟን ብትኖር ያንተን ቅንጣት ታክል ዋጋ አታወጣ። በዓለም ላይ አሉ የተባሉ ቱጃሮች በዛሬ ቀን ቢከፍሉህ ያንተን ዋጋ
አይመዝንም። አንተ በገንዘብና በዝና ውስጥ ትኩረትን ካደረክ እውነት ነው ዋጋህን በዚህ መዝነህ ራስህን ታቀላለህ። ዋጋ ከቃላት በላይ ነው። እንዴት ዋጋ ቢስ ነኝ ትላለህ? ዋጋ የለኝም ትላለህ? ተለጥፎብህ አብረህ እየኖርክ ከዚህ በላይ ዋጋ፣ ውድ ዋጋ፣ ቃላት የማይገልጸው ዋጋ፣ ቅኔ የማይበቃው ዋጋ፣ ዓለም የማይበቃው ዋጋ፣ ንግግር የማይበቃው ዋጋ የሚተመንልኝ ያነሰ ነገር ነው ብላችሁ ለምን ትገምታላችሁ? ዓለም ሲጠላችሁ ዋጋ እንደሌላችሁ፣ ዋጋ ቢስ እንደሆናችሁ ለምን ታስባላችሁ? የትኛው ዓለም እንደጠላ እስኪ ንገረኝ። የትኛው ዓለም ነው ፊቱን ያዞረብህ? አንተ ያየኸው ቤተሰቦችን፣ አንተ ያየኸው ጓደኞችን፣ አንተ ያየኸው ጥቂት ሰዎችን ይሆናል። ዓለም አይወደኝም ያልከው ለዛ ይሆናል። እኔ ሌላ የማይታይ ዓለም ላሳየህ። መጽሐፍ ቅዱስ እንዲህ ይላል፣ እንደ ደመና የከበቡን ይላል። እንደ ደመና የከበቡ አንተን የሚወዱ አእላፋት መላእክት ወንድሞችህ አሉ። እነሱ አንተን ከበውሃል። ለምንድን ነው ዓለም አይወደኝም የምትለው? የሚወድህ ሌላ ዓለም አለ። እውነቱን እንነጋገር ከተባለ አንተን በመውደድ በምጥ የተያዙ የቅዱሳን ዓለም አለ። የእግዚአብሔር ቃል እንደተናገረው ዳግመኛ ስለ እናንተ ምጥ ይዞኛል እንዳለው ቅዱስ ጳውሎስ ስለ አንተ ምጥ እንደተያዘ አልሰማህም? አንተን የሚወድ የሰማዕታት ማህበር፣ አንቺን የሚያፈቅር ድል የነሱ የበኩራት ማህበር በቁጥር አይገመቱ። ለአምስት ለስድስት ሰው ብለው ይሄንን ሁሉ ዓለም ይክዳል። ይሄን ሁሉ ተውትና ዘውትር ወደኛ የተዘረጋው የእግዚአብሔር እጅ በጥቂት ሰዎች ፍቅር ማጣት ምክንያት ካዳ። ዘውትር እጆቼን ወደ እናንተ ዘርግቻለሁ ያለው የእግዚአብሔር ባትነት እጅ፣ የእግዚአብሔር የምህረት እጅ፣ የእግዚአብሔር የፍቅር እጅ አይታየም ወገኖቼ። ዓለም የምትጨልምብን የሰው ፊትም የሚጠቁርብን ወደ ብርሃናት ጌታ ወደ መድኃኒታችን ወደ ኢየሱስ ክርስቶስ ዘወር ያላልን እንደሆነ እንዳትረሱ። ዓለም ሁሉ ንግግሬ አይጥመውም፣ ሰው ሁሉ ፊት ይነሳኛል፣ ሰው ሁሉ ይቃወመኛል ካላችሁ አንድ የእግዚአብሔር ቃል ትዝ ይበላችሁ። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል የሚለው ቃል ትዝ ይበላችሁ። ምን አቅም አለኝ አቅመ ቢስ ነኝ ካላችሁ ጮክ ብላችሁ የመናገር ኃይልና ድፍረት እንዲኖራችሁ ከቅዱስ ጳውሎስ ጋር ሆናችሁ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ማለት እንድትችሉ ወደ ብርሃናት ጌታ ዘወር በሉ። እጆቹን ወደ ዘረጋው አምላክ ኑና ታቀፉ። እሱ ከእናንተ ጋር ከሆነ የሚቃወማችሁ አይኖርምና ወደ እግዚአብሔር ኑ። ኃይልን ያስታጥቃችኋል። አንዳንድ ጊዜ ነው በፈተናዎች እንከበባለን። እኔ ብቻ በፈተና የተከበብኩ እስከሚመስለኝ ድረስ ፈተናዎች የከበቡኝ ደግሞ የሚያጨራመቱኝ ምስኪን ነኝ ለምንል ወጣቶች እንዳይረሱ ለመናገር ማክሲመስ የተባለ አንድ ሊቅ የተናገረውን 3 ነጥቦች እንመስክር። ፈተና በአንዳንዶች ከቀደመ ኃጢአታቸው ሊያነጻቸው፣ በሌሎች ደግሞ አሁን ያላቸውን ፍጽምና የበለጠ ሊያሳምር ይመጣል። እንዲሁም በሌሎች ደግሞ ሊመጣ ላለው ነገር እንጋጁ ለማድረግ ይመጣል። ፈተና በ3 አይነት ነገር መጥቶብህ ይሆናል። ወይ በደል በድለህ እግዚአብሔር በፈተናው ሊያነጻልህ መጥቶ ይሆናል፣ በጸጋ ተቀበለው። ወይ ብርቱ ሆነ ከሆነ አሁን የበለጠ ሊያሳምር፣ አሁን ያለ ጥንካሬህን የበለጠ ውብ ሊያደርግልህ መጥቶ ነው የሚሆነው ፈተናው። በፈተና በመከበብ ብቻ አትጥላው። እግዚአብሔር የሚያመጣው ለነዚህ 3 ብርቱ ምክንያቶች እንደሆነ ወቀው። ኃጢአቴን እያነጻልኝ ነው ብለህ ተረዳው። የበለጠ ሊያጠነክረኝና ሊያበረታኝ ነው የመጣው ብለህ እወቀው። ለሚመጣው መከራ ሊያጠነክረኝ ብርቱ ሊያደርገኝ እየሰራኝ ነው ብለህ አመነው። ሀብት የተሞላ ከሆንክ ፈተና ይበዛብሃል። ሀብት ስለተሞላ ነው መከራ የሚደርስ። በእንቁ ስለተሞላ፣ በጸጋ እግዚአብሔር ስለተሞላ ሊጥልህ ያንገዳግድሃል። ተስፋ ሊያስመርርህ ያበሳጭሃል። ምንም እንደሌለ እንድትቆጥር ያደርግሃል። አንተ በሀብት ስለተሞላህ ነው። ለመሸንገል ብዬ አይደለም። ሃይማኖት የሚባል ሀብት አለ። አንተ ገንዘብ ላይ አተኮርክ እንጂ ባለጸጋ አምላክ አለ። አንተ ሌላ ባለጸግነት ወደድክ። ይሄንን ሀብትህን ነው የሚያሳጣ። መንግስት እግዚአብሔርን ነው የሚወስድብህ። ባንተ ውስጥ ያለው የክርስትና እውነት የሚገለጠው ስትፈተን ነው እንጂ ያለ ፈተና ያንተ እውነት የትና እንዴት ሊገለጥ ነው? በምድር ላይ ለሕያው እግዚአብሔር መመስከር የምትችለው ስትፈተን እኮ ነው። መበርታት፣ መድከም፣ ማመን፣ መካድህ፣ መጽናት፣ ማወላወልህ፣ የልብ መከፈል ወይስ ሙሉ መሆን በምን ይታወቃል? እና በፈተና የተከበብከው እንኳን ላስደናቂ የክርስትና ህይወት መሆኑን እንዳትረሳው። ትኩረታችን እግዚአብሔር የኛን ፈተና ለማቅለልና ለማስወገድ እንደማይቀር ይልቁንም እንደሚመጣ በማሰብ ላይ ሳይሆን ትኩረታችን የሆነው ቀኑ ላይ በማሰብ ነው ይላል አንድ ሊቅ። መቼ ነው ስትል እግዚአብሔር መጥቶ እንደሚያድን ስትረሳ፣ ቀኑ ላይ ብቻ ስታተኩር በቃ ራስን ተጠፋለህ፣ ተስፋ ትቆርጣለህ፣ ምስጋና ትተዋለህ፣ ዝማሬን በእንጉርጉሮ ትቀይረዋለህ። እግዚአብሔር ቀርም ብለህ ግን ተስፋ ካደረከው
ሁሉ ጊዜ በተስፋ ትሞላለህ። ቀንን በተስፋ ታሳልፋለህ። ተስፋ ስላለህ እያንዳንዲቷ ቀን ለአንተ አዲስ ይሆናል። የተወደዳችሁ ኦርቶዶክሳውያን ትላንትን ብቻ ያለፈውን ጊዜያችሁ የፈረሰው ቤታችሁ ያዘመመው ጎጇችሁ ትላንትን ብቻ እንዳታስቡ። ትላንትን ብቻ ካሰባችሁ በጭንቀት ትኖራላችሁ፣ በጭንቀት ትፈርጣላችሁ። በጭንቀት ውስጥ ካላችሁ አሁን ያለፈው ህይወታችሁን እየኖራችሁት ነው። በቃ እሱ አርፏል። አዲስ ህይወት አዲስ ቀን እስካልገደለን ድረስ ያጠነክረናል። እንዴት አድርገን ቀኒቷን እና የሚመጣውን ህይወት አዲስ እናደርገዋለን? ይሄ ነው የሚያስፈልገው። በቃ አልፏል። ትላንትን በጭንቀት እንዳታሳልፉ። ነገን ደግሞ የተወደዳችሁ ምዕመናን ስሙኝ፣ ካሰባችሁ ስጋት ውስጥ ትገባላችሁ። ነገን ለሚያመጣው አምላክ ተዉት። ትላንት ያሳለፋችሁትን አምላክ አመስግኑት። ነገን በፍርሃትና በስጋት ካያችሁ አሁንም ጭንቀት ውስጥ ትኖራላችሁ። በጭንቀት ውስጥ ካላችሁ ትላንትን ተሸክማችሁ ትኖራላችሁ። ትላንት አልፏል፣ እናንተ ግን ትላንትን ተሸክማችሁ ትኖራችኋል። ይልቅስ ምን እናድርግ ካላችሁ አሁናችሁን በሰላምና በምስጋና ኑሩ። አሁን አመስግኑ። አሁን ኑሩ። አሁንን እንዲህ ከኖር ከስጋትም ደግሞ ከጭንቀትም ትወጣና ሰላማዊ ትሆናለህ። ይሄን የሚሉት በእርግጥ የቀመሱት ናቸው ወገኖቼ። የእግዚአብሔር ቃል እንዲህ ይላል፣ ለራሳችሁ አይደላችሁም ይላል። ለማን? ላንተነና ያንተነና። መጀመሪያ በእጆቼ የፈጠርክ ኋላ በችንካር ተተክለህ ያዳንከን ያንተነና። መጀመሪያ በአፍህ እስትንፋስ እፍ ያልክብን ኋላም በመንፈስ ቅዱስና በውሃ የራስህ አይደለህም። አንተ ላንተ አደራ የተሰጠህ እንጂ አንተ ያንተ የሆንከው መቼ ነው? ያደራ ነህ አንተ። ለራሳችሁ አይደላችሁ። ያንተ አይደለም። የተቀበልከው ነህ። የመንፈስ ቅዱስ ማደሪያ ነህ። ይሄን መቅደስ አንዳች ሰው መጥቶ ቢያፈርሰው ዝም ትላለህ? ስትፈርስ ግን ዝም ትላለህ። ይህን በማድረግህ ሁሉ አታውቅም። ሁሉንም መቼውን? ትላንትን፣ መቼን? ዛሬን፣ መቼን? ነገን ጭምር እኮ እየካድክ ነው አንተ። እግዚአብሔር ትላንት ምንም እንዳላደረገልህና እንዳዳስፈልህ ሁሉ ከትላንት ላይ ታሪክህንና ትዝታ ለምን ትላንት ምንም አልተደረገላችሁ? ትላንት ብዙ አላሳለፈ። በራስህ ላይ አንዳች አድርገህ ራስህን የምታጠፋ ከሆነ የትላንት የእግዚአብሔርን ውለታ የረሳህ ነህ። ዛሬን በቅጡ እንዳትኖር ትዕግስት አጥተህ የተቅነቀነጥክ ነህ ማለት ነው። ትዕግስት አጥተሃል ማለት ነው። ለነገ እንኳን እንዳትቆይ ተስፋህን ደግሞ የካድክ ነህ ማለት ነው። እግዚአብሔር ያሳያችሁ። ትላንትን፣ ዛሬን፣ ነገን መካድ እኮ ነው በራስ ላይ አንዳች ነገር ማድረግ ወገኖቼ። ለምን ሁሉንም ጨርሰህ ታጠፋለህ? እኔን የሚፈርድ ግን ጌታ ነው ይላል ቅዱስ ጳውሎስ። እንዴት ሰው በራሱ ላይ ይፈርዳል? አንድ ነገር ግን እንዳትረሳ፣ አንተ የገጠመህ ነገር ገጥሟቸው በጣም በርካቶች እየኖሩ ያሉ አሉ። አንተ ብቻ አይደለም። እልፍ አይላፋት የተራቡ ነው። እልፍ አይላፋት የተቆራመዱ ነው። እልፍ አይላፋት የተጨነቁ ነው። አንተ ብቸኛ እንደሆንክ አድርገህ ራስን የምታጠፈው ምንድን ነው? ከአንተ የባሱ ሰዎች መጽሐፍ ቅዱስ ላይ ጽድቅንና መንግስተ ሰማያትን ወርሰዋል። ያንን አልዓዛርን አስበው። ድህነት አለበት። በድህነት ላይ ብርቱ ደዌ ወድቆበታል። ደዌውንም በሽታውን የሚያስታምመው አስታማሚ እንኳን የለውም። አንተ ቢያንስ አስታማሚ አለ። አንተ ቢያንስ ድሃ ብቻ ነው የሆንከው። በጽኑ ደዌ አልተመታህም። እፊቱ ደግሞ የሚያየው ድሆችን እያየ ለመጽናናት እንኳን እድል የለውም። ባለጸጋውን ብቻ ያህል። እንዲህ አይነት ሰው መቼ ራሱን አጠፋ? ያችን ሰማርያዊቷን ሴት ማስባት 5 ባሎች አግብታ 5 ባሎቿ ሞተው 6ኛውን አሁን ምናልባት ቢሞት እንኳን እንዳላፍር እንዳልሳቀቅ ብላ መንደር ውስጥ ደብቃው በጠራራ ፀሐይ የወጣች ውሃ እየቀዳች ትኖራለች እንጂ መቼ ራሷን አጠፋች? ምናልባት ትደበቅ፣ ምናልባት ትንሽ ታፍር ይሆናል፣ ምናልባት ትሰቀ። እንዴት እስከዚህ የሚደርስ ይሆናል? ስንቱን ልጥቀስላችሁ ወገኖቼ። እንጠቅልለው። ወንድሜ ሆይ አንተ የኔ ነህ፣ ለራሳችሁ አይደላችሁ፣ በዘላለም ፍቅር ወድጄሃለሁ የሚለውን ቃል አለማዳመጥ ምን ማለት እንደሆነ ጥቂት ሐሳቦችን ነግሬ ያበቃለሁ። በእግዚአብሔር ፍቅር ላይ መተማመን አቁመሃል ማለት። ይሄ ደግሞ የነፍስ እስትንፋሷ ነው፣ የእግዚአብሔር ፍቅርና ተስፋ። እሱን ገለኸዋል ማለት አንደኛ። ሁለተኛ የእግዚአብሔርን ትኩረቱንና ለአንተ ያለውን ጥበቃውን ጭራሽ ማስታወስ አልፈለክም ማለት ነው። ሶስተኛ ከሞት በኋላ ላለው ህይወት ደንታ ቢስ ሆነሃል ማለት ነው። እሱንም ክዳሃል ማለት ነው። መንግስተ ሰማያት ትኑር አትኑር፣ የዘላለም ህይወት ይሰጥ አይሰጥ እኔ ምን አገባኝ ባይ ሆነሃል ማለት። ሌላውና አስደናቂው ነገር ግን የደረሰብህ ችግርና ያለህበት መከራ ወይም የችግር ስሜት ምንም መፍቻ የሌለው ከእግዚአብሔር በላይ እንደሆነ አድርገህ ማሰብህ ምንኛ ከባድ። ኃጢአት ነው በደሙ አንጽቷል። መቃብር ነው መቃብርን ሽሯል። በደልና ኃጢአት ነው እንዳለላ አንጽቷል። ደዌ ነው ሽባነት ነው ተርትሯል። ከእግዚአብሔር በላይ የሚሆን ምን ችግር አይተህ ነው አንተ ራስህን ችግር ያደረግከው? አሁን ይህ እጅግ ዋጋ የሚሰጠው ኑሮ ሆኖ ነው። በጣም የሚገርመው ይህን ዓለም የመጨረሻ ማድረግህ እኮ ነው። ይህን ዓለም የመጨረሻ ሲያረጉ እኮ ናቸው ራሳቸውን በመጨረሻው ኃጢአት የሚጥሉት ብዙ ሰዎች። ይሄ ብቻ አይደለም፣ ለችግር መፍትሄ
ቀን መስጠት አልፈለክም። ትዕግስት አጣ። አንድ ቁም ነገር እንነጋገር። የዛሬ ብዙ ዓመት እኛ ልጆች ሳለ አንድ በሽታ ምድራችን ላይ ተነስቶ ነበር፣ HIV ኤድስ የሚባል። አንዳንዶች ራሳቸውን ሰቅለው ገደሉ፣ ሰምተናል በየስፍሮቻችን። ብዙዎች ግን እስካሁን እግዚአብሔርን እያመሰገኑ አሉ። ቀን የሚያመጣውን ምን ታውቃለህ? እግዚአብሔር የሚያመጣውን ምን ታውቃለህ? ለምን ትዕግስት ታጣለህ? ለምን በራስህ ትፈርዳለህ? ለጊዜው ሊያሰናክል፣ ለጊዜው ሊያደክም ይችላል። ግድ የለህም ታገስ። ቀን ሳይሆን አታውቅም ይላል የእግዚአብሔር ቃል። ምን ታውቃለህ? ደግሞ ብሄድ ይሻለኛል። የት ነው የምትሄደው እንዴ? የት ነው የምትሄደው? ብሄድ ይሻለኛል እኮ የሚለው በጣም የተሻለ ህይወት ምድር ላይ የኖረው እኮ ጳውሎስ ነው። አንተ ምን ሆነና የት ነው የምትሄደው? ከምድር የባሰ መከራ ለመቀበል ነው ብሄድ የምትለው? ለጊዜያዊ ችግርና ፈተና ቋሚና የማይቀለበስ ችግር መፍጠር ይቅርብን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ ቅዱሳን በረከት ረድኤታ አይለየን። አሜን።